በዚህ ቅጽበት ምን እያሰብኩ እንዳለው ልንገራችሁ። በቀደሙ ከአንድ ከሁለት ቀን በፊት የሆነ ቪዲዮ ሰርቼ ነበረና ያ ቪዲዮ ላይ ብዙ ነገሮችን ሳማረር፣ ስቆጭ፣ ስናደድ ምናምን እያልኩ ራሴን ሰው ይታይ ነበር። አሁንም አትቤበት ነበር። የዚህ ዩቲዩብ ቻናል ዓላማዬ ጆርናሌን ማስቀመጥ፣ ዶክመንት ማድረግ ነው ዋና ዓላማው። ስለዚህ የግድ ቪዲዮ መሆን ያለበት የግድ ፊልም መሆን መቻል አለበት። እያንዳንዱ ቦታ ላይ ስቀመጥ ስንታ እያንዳንዱ ነገር ፊልም መደረግ መቻል አለበት። እኔ ስጀምር መጀመሪያ አካባቢ ያሰብኳቸው ነገሮች ነበሩ። ረጅም አድርጎ ሰፋ አድርጎ ማሰብ 3-4 ሹት ብዬ እንደተናገሩ እነዛ ነገሮች አሁን የሚደረጉ ባይሆኑና ቀለል ያሉ ሹቶችን በቃ ዋና ሞመንቶችን ብቻ በማስገባት ለምን አልጀምርም የሚል ሀሳብ መጣል። በቃ አሁን ሞር እያሰብኩ ያለው ይህንን ነበር። ከትናንት በስቲያ እና ትናንት ምን እንደተፈጠረ አጠለረግ ነገራችሁ። ያው እንዲህ ከፊት ለፊታችን ትናንት ማለት ከበፊታችን ካለፈው ቀን ትናንት የሚገርም ቀን ነበር። ሰኞ ነው። የቀደሙ ሴሚስተር ፈተናዎቻችንን ፋይናሎቻችንን ጨርሰን ውጤታችንን የምናይበት ጊዜ ነበረ እና ውጤታችንን እያየን ነበረ። ከሰዓት አካባቢ አንድ ውጤት የምናየው ነበረ። ጠዋት አካባቢ ደግሞ እንደነገርኳቸው አፕረንቲስሺፕ ወረቀታችንን ማስገባት ነበረብን። ያው ጠዋት ላይ ተነስተን ለማስገባት ከአንዱ ባንክ ቤት የተለያዩ ፋብሪካዎች ለማየት ሞከር። ብዙዎቹ ሊቀበሉን አልፈለጉም ነበረ። አብሶ ባንክ ቤቶች እኛ አፕሮች ያደረግናቸው ባንክ ቤቶች በንግድ ባንክ ነበር ሲናዲ። እነሱ ደግሞ አፕረንቲስሺፕ ሞር አይቀበልም። ደንበኞች ራሶችን መቅ ያሉ ስለሆኑ ምናምን ለዛ ይቀበል አፕረንቲስሺፕ መውጣት የምትፈልጉ ከሆነ ኢትዮጵያ ንግድ ባንክ የሚቀበላቸው አይመስለኝም። ግን በጣም አስካሚ ነበረ። ብዙ ባንኮችን ለማግኘት ይከብድ ነበር። አይወጣም ነበር የሚያደክመው። ራሴን ምናምን እያመመኝ ነበር። ያን ሁሉ አድርገን ከ3-4 ሰዓት ንፋት በኋላ አንድ ፋብሪካ አገኘና እዛ ተቀበሉን። ሰተን ተመለስ ምናምን እና ከሰዓት ላይ ውጤት ማየት ነበረብን። ያው አንዳንድ ውጤቶችን ማየት ነበረብን። እነሱን አየን ላይ ከዛሽ ቅጽበት በኋላ ራሴ ጋር መጣለት ጀመርኩ። ኖርማሊ ሌሊት ቪዲዮ አፕሎድ ማድረግ ነበረብኝ። ሮብ ዕለት የሚፖስተውን ቪዲዮ ሰኞ ነው አፕሎድ ማድረገው። ያን ቪዲዮ አፕሎድ ለማድረግ የግድ ጊዜ ያስፈልገኛል። ለምን አንድ ቪዲዮ ዩቲዩብ ላይ አፕሎድ ለማድረግ በጣም ጊዜ ነው የሚወስደው። ለምሳሌ 1 ጂቢ 700 ሜጋባይት 600 ሜጋባይት ነው። ዩቲዩብ ደግሞ ሲቀበል በጣም ቀስት እያለ እየተረጋጋ ነው። አንድ ምናምን እያለ ኦልሞስት 2-3 ሰዓት ነው የሚፈጅባችሁ። ኢንተርኔቱ ምርጥ ስፒድ ላይ ሆኖ ማለት ነው። ያን ማድረግ በቀን በጣም ከባድ ነው እና ሌሊት ተነስቼ በኢንተርኔት አደርጋለሁ አልኩትና እስከ ሌሊት ፊልም ማየት ጀመርኩ። ያው ፊልም ሳይ ሞር እንግሊዝኛዬን ለማሻሻል ምናምን በምን ሰበብ ነው ፊልም ማየው እንጂ እኔ ደህና ፊልም ማየት ፍላጎቱም ምቾቱም ምንም ሰጥቶኝ አያውቅም። ፊልም ማየት ጀመርኩ እና ትንሽ ፊልም እንዳየሁት ከዚህ በኋላ ፊልም ካየሁት በኋላ ከጨረስኩት በኋላ ማለት ነው እንትን ማድረግ ጀመርኩ። 6 ሰዓት ምናምን ሞላ። ቪዲዮን አፕሎድ ማድረግ አለብኝ። ስለዚህ ቪዲዮን አፕሎድ ለማድረግ ተዘጋጀሁት። ከዛ በኋላ ያው ትንሽ ኢንተርኔት ባንኪንግ ምናምን ከገዛ በኋላ ልገባ ስል ቲክቶክ ላይ ምናምን አልኩት። ከዛ በኋላ ምን እንደተፈጠረ ምን ሳላውቅ ያው መሸ። ወደ 10 ሰዓት ምናምን ደረሰ። በጣም ማይሆኑ ነገሮችን ሳደርግ ስበሳጭ ስናደድ ምናምን ነበር ያደርኩት ተርሚላት እና ሩማይ 10 ሰዓት እንግዲህ አስቡት። ቀደክሞናል ምንም ታናርፍ እስከ ሌሊቱ 10 ሰዓት። በጣም በኋላ እኔን በጣም እያመመኝ ነው። አይኔን እያመመኝ እስከ ሌሊት 10 ሰዓት የተቀመጥኩት ያለምንም ጥቅም ያለምንም ይቻል ነው። ያ በጣም እያበሳጨኝ ነበር የተኛሁት። ከተኛሁት በኋላ እንደምንም ካፌ ገብቼ እንትን ላምጠኛሁት ኖርማሊ ፓስ ነበር። ራሴን በእርግጠኝነት መጣት እንዳለብኝ ራሴን በስነ ስርዓት እንዲገዛ ማድረግ እንዳለብኝ ችግሮችን መቀየር እንዳለብኝ ያለኝ ነገር አሁን ያለሁበት ሬት ሁኔታዎችን መቀየር እንዳለብኝ ተሰማኝ ጀነራሊ። እና ያው አንዳንድ ጊዜ የመጉዳት ስሜት ተሰምቷችሁ የሚያውቁ ከሆነ ያ ስሜት ተሰማኝ። ባዶ ቀን ሙሉ በጣም በንዴት ነበር ማሰኞን ያሳለፍኩት። ከራሴ ጋር ስልካችን ጣላ እያስጠላኝ የሆነ እቅዶችን ማድረግ እንደማልችል ደካማ እንደሆንኩ እንዲሰማኝ አድርጎ ያለፈ ቀን
ማሳለፍ ቻልኩት። ያ በጣም እየደበረኝ ነበር። ስለዚህ ከአሁን በኋላ ራሴን መቀየር አለብኝ። ከአሁን ከዜሮ ደካማ መሆን የለብኝም። ሲሪየስ መሆን መቻል አለብኝ። እንግዲህ ዛሬ ጠዋት የወሰድኩት ውሳኔ የሚፈጸም ማደርገው ከሆነ እያንዳንዷን ወንድ ማደርገው ከሆነ ሰዓት ያስፈልገኛል። እንደ ሰዓት ደግሞ እያንዳንዷን ነገር መሆን ባለችበት ቅጽበት ልክ በዛችው ሰዓት መደረግ መቻል አለባት። እነዚህ ነገሮች ለማድረግ ከራሴ ጋር ተስማማሁ። አሁን ያለሁበት ስሜት ከምንም ለመነሳት እርግጠኛ ነኝ። ምንም ለማድረግ እርግጠኛ ነኝ። ኖርማሊ ክሬት ለማድረግ ጆርኔን ክሬት ለማድረግ ሲኒማቲክ በሆነ ልኮች ላይክ እንደዛ በተጋነነ ላይ ሌሎች ጋር በማያው ላይ ኢንስፓይሬሽን ማያቸው ቪዲዮዎችን በማያቸው በእነሱ ሳይሆን ራሴ በምችልበት በአቅሜ የሆነ መሀል ባህል ላይ ምናምን እየተሾፍ ግን ቀስ በቀስ በሂደት ከፍ ለማድረግ ለምሰራቸው ኮንተንቶች ራሳቸው ከፍ ያሉ ተደራሽነታቸው፣ ተሰሚነታቸው የሚያስጨብጡት ግንዛቤ፣ እውቀት፣ ልምድ ኤክስፔሪንስ ላይ አሪፍ እንዲሆን ሌሎችን ኢንስፓየር የሚያደርግ እንዲሆን በዛውም ከሁሉም በላይ ደግሞ ጆርኒን የምሰንድበት እንዲሆን ለማድረግ አቃስኩ። ተነሳሁት። አሁን እንደዛ ነው የሚሰማኝ። ከአሁን በኋላ የሚኖረን ፕሮግራም ሁልጊዜ ማለት ነው ኦልሞስት 11 ሰዓት ላይ ዘውትር ከሰኞና አርብ ቪዲዮዎቻችን ፓብሊሽ ይደረጋሉ። እነዛ ፓብሊሽ የሚደረጉ ቪዲዮዎቻችን የሲኒማቲክ ሉክን የሚመስሉ የሆነ ክሬቲቭ የሆኑ ነገሮች ያሉባቸው ቢሆኑም ግን መሰረታዊ ነገራቸው የቀን ውሎቻችን ላይ መሰረት ያደረጉ የእኛን ዕለት ተዕለት ኤክስፔሪንሳችንን የሚጠቅሱ የሚያነሱ የሚዘግቡ ይሆናሉ ብዬ አስባለሁ። በሳምንት ለጊዜ የተለፋበት በጣም ጥራት ያለው ቪዲዮ ሳውንድ ቪዲዮ እንደዚህ አይነት ላይክ ኢንፍሉዌንስ የሆነ በቃ ይባላል ስታዩት የማይደብራችሁ አይነት ቪዲዮ አድርጎ ለመልቀቅ እንደዚህ አይነት ቪዲዮዎችን ለመስራት እርግጠኛ ሆኜ በራሴ ተማምኜ ካሁን በኋላ የነካ የተጋነነ ነገር አይሆንም፣ ግን የሆነ የተሻለ ነገር ከትናንት ዛሬ የተሻለ ከነገ ደግሞ ከነገ የተሻለ አድርጎ ለመስራት በእርግጠኝነት በመተማመን ውስጥ ነው ያለው። ይህን ሁሉ ያደረጋችሁ ላይ ከጎን ናችሁ ሀሳብ አስተያየት እንድትሰጡ ይሄ ነገር ችግር አለበት ይህን አስተካከል ለምትሉ ካሁን በኋላ ልትኖሩ ትችላላችሁ እና ከአሁኑ ላመሰግናችሁ እወዳለሁ። እስካሁን የነበራችሁንም ለማመስገን እወዳለሁ። ኢፈርቲት ነው ድካማችን ምን አይቀር እርግጠኛ ነግራል። ይህ ሁሉ ልፋታችን አንድ ቀን የሆነ ካሳት ያወጥልናል። አንድ ቀን ሳይሆን ለአመታት የሚከፍለንን ዋጋ እንደምናገኝ አምናለሁ፣ እርግጠኛ ነኝ። ለዛ ነው የምንሰራው። ታንኪ ሰብስክራይብ አድርጉ ከቻላችሁ ቪዲዮ እስከ መጨረሻ